ሃይ ጋይስ እንደምናችሁ ደህና ናችሁ? እንደምናችሁ እ ያው ዛሬ ጉዳይ አይ ቲንክ 7 እና አሪፍ ነበረ። ግን ዛሬ አላውቅም እንዴት አድርጌ እንደምነግራችሁ ማለት አይ ቲንክ ትናንትና ሳይኮ ሳይበርኔቲክስን ያነበባችሁ ይመስለኛል። ካላነበባችሁ ተመለሱና አንብቡት። ያ መጽሐፍ በጣም ሶ ኢምፖርታንት የሆነ መጽሐፍ እና ዛሬ ውሎ አሪፍ ነው። ካስቀመጥኩት እቅዶቼን ዲናይ አድርጌ ወደ ሌላ ነገር ማለት ዲናይ አድርጌያቸዋለሁ። ትንሽ ወደ እንደ ሰበብ አድርጌ ወስጃቸዋለሁ። ሪቫይዝ ያላረኩትን በቃ ፈተና ሲደርስ ብዬ በራሴ ድክመትና በራሴ ስንፈት እና እንደዛ አድርጌ ከዛ በኋላ ግን አይ ዋዝ ሌዚ ሆኜ ሳይሆን ግን ቅድም አላውቅም ግን እና አይሙሬ ላይ በጣም ትልቅ ተውት የሆነ ባስበው ሳምንት የሚፈጃ በቃ የትም እንደማልደርስ የሆነ እንትን ካልኩሌት የትም ራሴን ሀምብል ያደረገኝ ነገር ማለት ነው። ማለት እንደዚህ ምንም ማስባቸው ምናምን ነገሮች አይ ቴክ እነዛን አክሽኖች ካልወሰን ያው ሪስፖንሲቢሊቲ እንትን ካላልኩ ኢቨን ከትላንትና ማንነቴ ኧረ እኔ እግዚአብሔር ይመስገን ማወቅ የራሱ ካለኝ እንትን አሁን ያለኝ የተለየ መጣ። እግዚአብሔር አላውቅም የሆነ ነገር እየገነባ ነው በራሴ በእኔ ላይ እና አንድ መጽሐፍ ያው ዛሬ ግዴታ ነው በየቀኑ መጽሐፍ ግን እሱን በደንብ ክሪል ኢንተር ባላችሁ ዘ ፓወር ኦፍ መኒ የሚለው መጽሐፍ ዘ ሳይኮሎጂ ኦፍ መኒ ሶ በእንትን ላይ ስላየሁት ነው። በአሴ ቴምፕሌት ስላነበኩትን ሳይኮሎጂ ኦፍ መኒ በሞርገን የተጻፈው መጽሐፍ እና የሆነ በቃ የሆነ ሰክሰስፉል እና ትልቅ ነገር እየፈለገ ሰው የግድ ኮንሲስተንት ቢሆን ዲሲፕሊን ፍላጎቶቹ መግታት አለበት። እኔ ደግሞ እንደዛ አይነት ፐርሰናሊቲ የለኝም። ደግሞ አንዳንዴ አለኝ አንዳንዴ የለኝም እና በሌሉብኝ ታይም ሰዎች ራሱ ያን ነገር ቴክ ማድረግ አለብኝ። ያው በቃ ኧረ በስመ አብ እንዴት ብዬ ልንገራችሁ። በጣም የሆነ አስርተውት በአንድ ላይ እየሄደብኝ ነው። ባስበው ብፈረክሰው ወክ ወጥቼ ነበረ። እያንዳንዱ መፍትሄ ለመስጠት ሞክሬያለሁ ግን እግዚአብሔር አለ ከኔ ጋር። እውነት እግዚአብሔር ይመስገን። ሌላ አዲስ ነገር ደግሞ ከዛሬ ከተማርኩት ነገር ኤቭሪዴይ አመስግኑ። እውነት እኔ ብቻዬን ስወጣ ወክ ስወጣ የሆነ በቃ የሞት እንትን ብሎብኝ ያውቃል። ለምሳሌ መኪና ሊጋጨኝ ተርፋለሁ ምናምን ስታፍ በቃ እንደዚህ አይነት ነገር ዛሬ እኔ እንደዚህ አስፓልት እያቆረኩ ነው ኤርፎን ምናምን ሰምቼ ስለሆነ በቃ የሆነ ነገር ካሰብኩ ሀሳብ ላይ ነኝና መኪናው ሳተኝ ጀስት አውስጥ የሆነ ነገር ነካኝ። በቃ አንድ ሰከንድ ራሱ ቆይታል። እግዚአብሔርን አመስግነኝ። ዋው ጋድ ቴንክ ዩ። አሁን ራሱ ለማወራበት አሁን ራሱ ምግቤን ለምበላበት አቅም ብርታቱን ስለሰጠ እግዚአብሔር ይመስገን፣ ፈጣሪ ይመስገን። የዛሬው መልእክት ብያቸዋለሁ በሌላውን ቪዲዮ ግን የዛሬው መልእክት ሜይንሊ ግን ትልቅ ነገር ቢገር ነገር ከታሰበ ትልቅ ቦታ ደርሳለሁ የሚል ነገር ካሰበ ያን መንገድ ሄዶ ሰው ያን ሰውዬ 10 ፌለር ካለው ከዛም በላይ ቴክ እናደርጋለን። ከዛ ከሆነ ነገር ደግሞ የተማርኩት ምንድነው ከሚሊዮነሮች ምንድነው የምንረዳው ምንድነው ሰው እነሱ እንትን ያሉት ችግርን ፈተው ነው አይደለም። እኛ ምን እናድርግ? ጊዜያችንና አቴንሽናችንን በደንብ እናሳድግ። አመሰግናለሁ። ቴንክ ዩ